ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው አብርሽ አብዛኛው ሰው ሉልን ይወደዋል፣ ሉልን ያከብረዋል፣ ለሉል በጣም ፍቅር አለው እያላችሁ ነው ማለት ነው። ተኝታችሁ ፍሱ ማለት ነው እንደዛ የምትሉ ሰዎች ማለት ነው። ምክንያቱም ለሉል አይወደውም፣ አያከብረውም፣ እንደ ልጅ እንኳን አያየውም። እያስመሰለ ነው የሚያየው ማለት ነው። እሱ ተውትና ማለት ነው። ዛሬ የገረመኝ ነገር ቢኖር ማለት ነው አሚሮ የሚባል አሽቃባጭ ሰውዬ ማለት ነው። ለካ አንተ እኔ እኮ መጀመሪያም ተናግሬያለሁ እኮ ውድ ቤተሰቦቼ ምን ብያለሁ መሰላችሁ? አቤላም ሆነ በአብርሽ በኩል ያሉት የቤት ኪራይ ስለማይከፍሉ ስጋ ስለሚበሉ የተለያየ ነገር ስለሚበሉ ሲቀጥል ደግሞ የአብርሽ የቀየረበት ልብስ ስለሚለብሱ ምንም አይነት ወጪ ስለሌለባቸው አብርሽን ያግዘዋታል እንጂ ሩተን ጥፋተኛ አድርገው አይደለም። ማንኛውም ሰው እኮ ያደርጋል። እና በዚሁ አጋጣሚ ማለት ነው አሚሮ ዛሬ ምን ነው ለምን አንደኛህንም የአብርሽ ጫማ ጎንበስ ብለህ አትልሰውም? ላሰው እንጂ ጎንበስ ብለህ ማለት ነው ጫማውን ከፍ ያድርግልህና ላሰው እንጂ። ወይም ደግሞ የሉልዬ ባምበርስ ምን ይመስልሃል? እንደዚህ ጎንብዛ መኪናውን እንደዚህ ከመቀበል በዛው የሉልዬን ሽንት የሸናበት ላስ ብታረግ ደግሞ በጣም ደስ ይለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ ሰብስክራይብ አድርጉኝ ውድ ቤተሰቦች ማለት ነው። 1000 ቶሎ ቶሎ እያላችሁ ማለት ነው እና ከልብ አመሰግናለሁ። አሁን ወደ 300 ኬ እየገሰገስን ነው ማለት ነው። በቀላሉ 300 ኬ እንጥራውና እና አሚሮ ማለት ይኸውላችሁ በአብርሽ ጀርባ ያሉት በአብርሽ ጎን ያሉት ለጥቅም ለራሳቸው ሊያድጉ ነው እንጂ እውነት የአብርሽና የሩታ ትዳር ፈልገው አይደለም። መጀመሪያውን የእሱንም ህይወት ለመበጥበጥ ነው ማለት ነው። እና አብርሽ በዚሁ አጋጣሚ ሁሉ ነገሩ አጥቷል። ከምሬ ነው የምላችሁ። ለልጁ ማሰብ ረስተዋል፣ ለራሱ ማሰብ ረስተዋል፣ የበፊት የነበሩ ኦዲየንሶቹ ረስተዋል። በእነዚህ የመጣ ማለት ነው የሰው ልጅ እንደዚህ በዚህን አክል መሬት እስከሚልስ ድረስ ደግሞ ጎንበስ ማለት አይጠበቅብህም። የፈለክ ነገር ልብስን ብትቀይር ምግብን ብትበላ ሩታንን ብትሰድብ ምንም አይደለም። በቃ በዚህን አክል ጎንበስ ማለት መቀበልም የለብህም ማለት ነው። በዛኛ ራሱ የእሷ ሰራተኛ መሆንህን በደንብ ይፋ ስላደረክ ደግሞ ከልብ እናመሰግናለን ማለት ነው። ምክንያቱም እኛ ብዙ ጊዜ የአብርሽ ሰራተኞች፣ የአብርሽ ፍየሎች፣ ጫታሞች ምናምን እያልን ነው የምንጠራችሁ ማለት ነው። ግን ለእናንተ ይገባችኋል ማለት ነው። እና አብርሽ ደግሞ አስመሳይ ነው፣ ሁሌም አስመሳይ ነው። እያስመሰለ ነው እንጂ የሚኖረው ውስጡ ሰውነቱ ሁሉ ነገሩ ቅጥል ርር ድብን ብለዋል ማለት ነው። ምንም ማድረግ አይቻልም። እንግዲህ አንድ ሰው የመረጠውን ነገር አይደለም ያገኘው። ስለዚህ የመረጠውን ነገር አገኘ። እኛ ደግሞ በእኛ ላይ ከመረጠ ደግሞ እኛም ደግሞ መዋጋቱ መፋጠጡ እንተውና ለራሳችን እንኖራለን ማለት ነው። ሉልዬ ደግሞ አብዛኞቻችሁ ለምንድን ነው እንደዚህ እያደረገ ያለው? ለምን እንዲህ አደባባይ ላይ ምናምን ትላንትና አይታችኋል፣ ራቆቱ ዛሬም እንደዚሁ የምትሉ አላችሁ። እና እኔ ሁልጊዜ የምናገረው በዩቱቤ በዛኛው ዩቱቤ ማለት ነው እሱ ያለው ከኦዲየንስ ጋር እልህ ነው፣ ከሉልዬ ግን አይደለም። ግን መጨረሻው አብርሽ እንደሚያለቅስ እርግጠኛ ሆኜ ነው የምነግራችሁ ማለት ነው። ምክንያቱም አሁን እኛን ለመጉዳት ወይም ደግሞ እኛን ለመስበር እኛ ደግሞ የሆነ ነገር በጣም ተከታታይ ጊዜ የሆነ ነገር ሲሰራብን በቃ ተሰላችን፣ በቃ አሁንማ ሩታ አስጠላችን፣ ደበረችን እንድንል በቃ በሩታ በኩል ተስፋ እንድንቆርጥ ነው የሚያደርገን ማለት ነው። እኛ ግን መቼም ቢሆን ተስፋ አንቆርጥም። ከሴት ጎን ነን። ነገም ዛሬም ሆነ የምትጎዳ ሴት ዝም ብለን አናይም ማለት ነው። ነገም ቢሆን ውሽሚት እንደዛው አድርጋ ብትመጣ ያው እሷንም አንተዋትም። ምክንያቱም ሴት ልጅ ስለሆነች መልካምነት ለራስ ነው ለማንም አይደለም ማለት ነው። አንዳንድ ሰዎች አላችሁ ሩታዬ ከነ እናቷ ከተለያየ ነገር የምታረጉ ሰዎችም አላችሁ። ለእናንተ ደግሞ አላህ ሂዳያ ይስጣችሁ። እኔ ምንም መናገርም አልፈልግም ማለት ነው። ግን ይሄንን ዩቱብ አዲስ ባይሆን ማለት ነው አጥቤ መሳጣችሁ፣ በዛኛው ግን አጥቤ ያሰጣችኋለሁ ማለት ነው። መቼም አልፈራችሁም። ብቻ ይሁን ማለት ነው። አንድ ሰው ለትቢት ሲነሳ እኛ ደግሞ ለኸይር ነገር መነሳት ነው ያለብን። ብቻ የአሚሮ ነገር ዛሬ በጣም ስለገረመኝ ነው ማለት ነው። በዚህ ናኩል መነጠፍ አንደኛ እኮ ቀይ አበባ ወይም ደግሞ ቀይ ምንጣፍ አምጥተህ ብታነጥፍለት እንደውም ዋው እንዴት ነው ሞገስ ሆነዋል ይባል ነበር ማለት ነው። እንግዲህ ሰራተኛ እስከሆንክ ድረስ በዚህ ናክል ሳይሆን በቃ በቀላሉ ምንጣፍ አንጥፈህ አበባ እንደዚህ በተን አድርገህ ብትቀበለው መልካም ነበረ። ለማንኛውም ውድ ቤተሰቦቼ እንግዲህ ይሄንን ቻናል በቅርቡ 1000 ሰብስክራይብ ነው የምፈልገው ማለት ነው። የሩታዬ እህቶች በቅንነት በመልካምነት
በትርፍ ምናምን ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሩታዬን ይዘን ወደ ፊት እንሄዳለን። ሩታዬም ደግሞ ዛሬ ትመጣለች ብዬ ተስፋ አደርጋለሁ። ምክንያቱም አብዛኛቻችሁ ትላንትና ሩታ አልመጣችም፣ የት ሄዳ ነው፣ ምን ሆና ነው ስጠይቁ ነበራችሁ። ሩታ ደግሞ ምንም አልሆነችም። ያው ቲክቶክ ላይ ለቤተሰቦቿ አመስግናለች ማለት ነው። እና ቤተሰቦች ላይክ ማድረግ አትስሩ። ባይ ባይ።